የባሏን ብልት ቆርጣ መጣሏ በይሳት በርካቶችን እያነጋገረ ይገኛል። ይህም የተፈጠረው በአርሲ ዞን ሲሆን የ42 ዓመቱ ግለሰብ ከባለቤቱ ጋር በገጠመው ተራ አለመግባባት ምክንያት ከሌሊቱ 6 ሰዓት ባለቤቱ በስለት ብልቱን ቆርጣ መጣሏ ነው እየተነገረ የሚገኘው። ግለሰቡም እንግዲህ ከሌሊቱ 6 ሰዓት በኋላ የተቆረጠውን ብልቱን በፌስታል በመጠቅለል ወደ አሰላ ሪፈራል ሆስፒታል በመሄድ እንግዲህ ለ3 ሰዓታት የቆየ ቀዶ ጥገና ተደርጎለት ብልቱ በስኬት መቀጠሉ ነው እየተነገረ የሚገኘው። ይህም ሁኔታ በርካቶችን እያነጋገረ ይገኛል። ባለቤቱ በምን ምክንያት ይህን እንዳደረገች ግልጽ አይደለም። የ6 ልጆች አባት የሆነው የ42 ዓመቱ ግለሰብም በአሁኑ ሰዓት ሽንቱን ማለት ነው መሽናት መጀመሩ እንዲሁም በተጨማሪ ደግ በጥሩ የጤንነት ሁኔታ ላይ መሆኑን እየተነገረ የሚገኝ ቡልጋሪያ ከአፍሪካ ህብረት ጀርባ ወደ ሜክሲኮ በሚወስደው ዋናው መንገድ ላይ ቴምር ሪል ስቴት የመኖሪያ አፓርትመንቶች እንዲሁም ደግሞ ሱቆችን ገንብቶ ጨርሶ እየጠበቃችሁ ይገኛል። በሙሉ ክፍያ ባለ 1 መኝታ ቤት 5.5 እንዲሁም ደግሞ ባለ 2 መኝታ 6.5 እንዲሁም በተጨማሪ ባለ 3 መኝታ በ9.7 ሚሊዮን ብር አጠናቀው እየጠበቋችሁ ይገኛል። እንዲሁም በተጨማሪ ደግሞ 20% ቅድመ ክፍያ በመክፈል ብቻ ለ3 ዓመት ዘና ብላችሁ ቀሪውን በመክፈል የቤት ባለቤት መሆን ትችላላችሁ። እንዲሁም በተጨማሪ ደግሞ የንግድ ሱቆችን በ2.8 ሚሊዮን ሙሉ ክፍያ እንዲሁም ደግሞ በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ትችላላችሁ ይሏችሁ። እዚህ ጋር ማስቀመጥኩላችሁ ስልክ እየደወላችሁ መገበያየት እንዲሁም ደግሞ ኢንፎርሜሽኖችን መጠየቅ ትችላላችሁ። በሌሎች መረጃዎችንም በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።